ኢትዮጵያ ከምርት ሳይድ ያለው በግብርና በሌማት በቂ ምርት ካመረተች የሥራ ዕድል ስለሚሰፋ ገዢው የሚገዛው የሰው ቁጥር የተበራከተ ይሆናል። ከዛም የሚጎልለውን እንደ መንግስትና እንደ ህዝብ ማገዝ እንችላለን። ያ ሲሆን በሀገር ደረጃ የምግብ ሉዓላዊነት ተረጋገጠ ማለት ነው። በምርት ረገድ በግብርና ያየነው እንደተጠበቀ ሆኖ በሌማት እየመጣ ያለው ውጤት በጣም ይበል ይደግ ይስፋ የሚያስብል ነው። አንደኛ ቴክኖሎጂውን በዚህ ፍጥነት ያመጣንበት ቴክኖሎጂውን በኢትዮጵያ ታሪክ ውስጥ ግራንድ ፓረንት የሚባል ነገር አሁን የተጀመረ ያለው በዚህ መንገድ ማሽን እየተጠቀሙ ማበራከት ማለት ነው። ይሄን ካስፋፋን በቂ ዶሮ ካመረትን በቂ እንቁላል ካመረትን በኤአይ በአርቲፊሻል ኢንሰሚኔሽን ላሞች እያዳቀል በቀን 15-20 ሊትር ማለብ ከቻል በጓሮ ጎመን ቆስጣ ቃሪያ ካለ ኦርጋኒክ የሆነ ለጤና የሚስማማ ግን ደግሞ ሁሉን አይነት ቫይታሚኖች የያዘ ምግብ ማምረት ይቻላል።